ሃሌሉያ በበረሃ ጋሻ ለተጠማር ካጠስ ትሆናየሁ ኢየሱስ የኔ ጌታ ጀርባህ ለደካማው ለበረታው ፊት ቀን ሰጥተህ አታደላም ስም ብሩክ ይሁን አቤት አቤት ስም ብሩክ ይሁን ስም ብሩክ ይሁን ስም ብሩክ ይሁን ስም ብሩክ ይሁን ላይነጋ ጨልሟል ብሎ ሲያወራኝ ትላንትናን ይዞ መጥቶ ቆሞ ሲከሰኝ ላይነጋ ጨልሟል ብሎ ሲያወራኝ እንደማልነሳ ቆሞ ሲከሰኝ ከዚያስ ገለጥ ገለጥ አርጎ መዝገቤን ሲያየው ምዕራፉ አልተዘጋም ይቀጥላል አለው ገለጥ ገለጥ አርጎ መዝገቤን ሲያየው ምዕራፉ አልተዘጋም ይቀጥላል ነው የሚለው ኢየሱስ ጌታ ይሄን ልንገራችሁ ኢየሱስ ያድናል ነው ኪዳን ያለበት ሰው አይበላም ኢየሱስ ጌታ ግድ የለም ኪዳን ያለበት ሰው አይበላም እናሩን አብረው ሄዱ እንጂ ኪዳኑ እግዚአብሔር የሚያወራው ለማን ነው ለሙሴ ለአሮን አይደለም ለሙሴ እንዳርጋችሁ እንደዚህ ያርጋችሁ እንዴት ማምለጥ እንዳለበት የሚነገር ነገር አለ አምልኮን ደግሞ የሚስተካከል ነገር የለም ከእሳት ውስጥ እየተነጠቅኩኝ ተንታክ እንደሆንኩ ያላወቀው ጠላት እደፋም ነህ ብሎ ሲከሰኝ መስሎት ነበር እኔን የሚያገኘኝ የአባቴ መልስ ምን ይሆናል በዬ ቆሜ ነበር እጄን አጣምሬ ልክ እንደ ሰው ተጠቅሞ ማይጥለው በአዲስ ምዕራፍ ሕይወቴን ቀየረው እልልታ ጭብጨባ ለጌታ ለኢየሱስ ጠልቅብኝም ጀንበሯ በኔ ጌታ ብሎኛል ኑር በኪዳኔ አጠልቅብኝም ጀንበሯ በኔ ጌታ ብሎኛል አዎ 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 አጠልቅብኝም ጀንበሯ በኔ ጌታ ብሎኛል ይናሳ ባህቲሃኔ አጠልቅብኝም ጀንበሯ በኔ ጌታ ብሎኛል አጠልቅብኝም ጀንበሯ በኔ ጌታ ብሎኛል በኪዳን የሚኖር ሰው ያስታውቃል አጠልቅብኝም ጀንበሯ በኔ ጌታ ብሎኛል ኪዳን አለኝ ሚላለ ወይ አጠልቅብኝም ጀንበሯ በኔ ጌታ ብሎኛል አዎ 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 አጠልቅብኝም ጀንበሯ በኔ ጌታ ብሎኛል የንጉሥ ቃል ሊከበር በሎ ቃል ቢወጣም ጉድጓድ ውስጥ ተጣሎ አገኘነው አበቃለት ሲሉ ሰማ ጌታ ሊሳለቁ ሲሉ አምላክ አለ ቅኖችን ጠባቂ ከዚያ ክፉ ካውሬው ከነጣቂ የተራበን የአንበሳን አፍ ዘግቶ በአዲስ ምዕራፍ አዎ አዎ አልተዘጋም ምዕራፍ አልተዘጋም እንዴት ይዘጋል እግዚአብሔር ቀባው ባክ ይኖራል አልተዘጋም ምዕራፍ አልተዘጋም ወይ 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 ከእሳቱ ሲየተለጠኩ ተታ እንደሆንኩ ያላወቀው ጠላት እድፋም ነህ ብሎ ሲከሰኝ መስሎት ነበር እኔን የሚያገኘኝ የአባቴ መልስ ቆሜ ነበር እጄን አጣምሬ ልክ እንደ ሰው ተጠቅሞ ማይጥለው ኢየሱስ አልተዘጋም መልባክ አልተዘጋም ምዕራፍ አልተዘጋም እንዴት ይዘጋል የኔ ምዕራፍ አልተዘጋም አልተዘጋም ምዕራፍ አልተዘጋም አይዘጋም አቤት 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 ግራ ይግባው ይሞታል ያለው ወይ 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 ግራ
ይሆናል ያለው ወይ 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 እስኪ ለመጨረሻ ላይነጋ ጨልሟል ብሎ ሲያወራኝ እንደማልነሳ ቆሞ ሲከሰኝ ላይነጋ ጨልሟል ብሎ ሲያወራኝ መረጃውን ይዞ እውነት ነው መረጃ እኮ ነበረው ይገርማል ገለጥ ገለጥ አድርጎ መዝገቤን ሲያየው ይትነ መጀመሪያ ይቀጥላል ስምን አስገባና ገለጥ ገለጥ አድርጎ መዝገቤን ሲያየው ምዕራፉ አልተዘጋም ይቀጥላል አልተዘጋም ምዕራፉ አልተዘጋም አይዘጋም እንዴት አልተዘጋም ምዕራፉ አልተዘጋም አይዘጋም ወይ 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 አደባባይ ድምፄን ላሰማ የደስታዬ የድሌን ዜማ ትላንትና እንዴት ይረሳል እኔን ያየ ስምክን ያወሳል አደባባይ ድምፄን ላሰማ ኢየሱሴ አንተነ ክብሬ ትላንትና እንዴት ይረሳል እኛን ያየ ስምክን ያወሳል ማን ይረዳል አለው ኢየሱስ ማን ይጠራል አሉኝ ማን ይቀባል አሉኝ ኢየሱስ ማን የመረጠ ካሉኝ አቤት 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 ክብር ያየሁብህ አንተ ክብር ያየሁብህ ውይ 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 ክብር ያየሁብህ አንተ ክብር ያየሁብህ አንተ ክብር ያየሁብህ አቤት 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 ክብር ያየሁብህ አንተ ክብር ያየሁብህ አንተ ክብር ያየሁብህ ማን የመራህ ላሉኝ ኢየሱስ ማን መረጠህ ላሉኝ ማን የጠራህ ላሉኝ ኢየሱስ ማን የቀባህ ላሉኝ ክብር ያየሁብህ አንተ ሌላ ያየሁበት የለኝም ክብር ያየሁብህ አንተ ክብር ያየሁብህ ክብር ያየሁብህ አንተ ወይ 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 ጩኸትን ተረጌት ተመለሰ ሃሌሉያ ኢየሱስ ጌታ ነው ጌታ ኢየሱስ ይባረክ ልንከፍለው የማንችለው ዕዳ ተከፍሎልናል ብዙ ምድር ላይ ያሉ ዕዳዎች በብዙ ይከፈላሉ ችግር የለውም በወለድም በምንም ይከፈላሉ የህይወት ዕዳ ግን ከባድ ነው ብሉይ ኪዳን አታስታውሱም የሚችል ዋኖስ የሚችል እርግብ የሚችል ጠቦት የሚችል ማይችል ደግሞ ያው እዛው ከናጣት ይኖራል ተብሎ የሚታሰብበት እግዚአብሔር አምላክ ቸር ስለሆነ አንድያ ልጁን ልኮልን ኢየሱስ ጌታ ነው አሁን ያለማችን ባለ ሀብት የሚባለው ሂል ክሊንተን እንኳን ያለውን ሀብቱን ጥሪቱን ሁሉ ሰብስቦ ቢሰጠን ሊከፍለው የማይችለው ዕዳ ነው የተከፈለልን ዕዳ ነው ባይዘው እንደ ሰባ አንበሳ በፊቱ ፍንጥዝ የሚያደርግ ሌላ ምንም አይደለም ሃሌሉያ ዝም ብለው መጣው ይትቤ ወይ ምን ተደርጎ ነው ብሎ ቢጠይቁኝ እኔ የተደረገልኝ ብዙ ነው በነግራችሁ ማይገባችሁ እኩል ግን የሚያደርገን አንድ አለ እኩል የሚያደርገን አንድ ዕዳ አለ ይሄ ፐርሰናል ዕዳችን የተለያየ ነው እኩል የሚያደርገን አንድ ዕዳ አለ እሱም የዘላለም የኃጢአት ዕዳ ይባላል እሱን የከፈለው ኢየሱስ ብቻ ያው ብንጠየቅ ልንከፍለው ማንችለው ብዙ ዕዳ አለብን እኩል ያደረገን ግን ኢየሱስ ይባላል እሱ ደም ደግሞ ዋጋው አይተመንም ዋጋው ይሄን ያህል ነው ይባላል የምድር ባለጠጎች ቢበዙ ዕዳዬን ለመክፈል ቢጥሩ ሲለፉ የኖሩበት እንቋቸው አንድ ላይ ቢከማች ሀብታቸው አይከፍለውም ነበር ዕዳዬን ከእንባ የማይከለክለው አይኔን ግን ከፈለው ያ ወዳጄ ምን ፈልጓል ያ ከሳሼ ዞር ይበል እስኪ ዞር ይበል በሉት ዞር ይበልልኝ እኔ ነፃ ሰው ነኝ እስኪ እንደገና ዞር ይበል
ዞር ይበልልኝ እኔ ነፃ ሰው ነኝ ለጌታ ከፍ ያለ እልልታ ጭብጨባ